ግን ትንሽ የከፋው ይመስላል። ሰውነቱ እንዴት ነው? ለምን እንዴ? አይ እንግዲህ ገዝተው እንትና በፊት ልብስ ሲገዛለት እማዬ ልብስ ገዛችልን ብሎ ሮጦ ይመጣል። ግን ሳየው ቅድም ከልጆቹ መሀል ተነጥሎ ለብቻው ቁጭ ብሎ የከፋው ይመስላል። የኔ ጌታ እንደው ምን ሆና ነው እናት ልብስ አልገዛችልህም እንዴ ዘንድሮ ምናምን ብዬ ስለው አዎ አላከችም ማለች አያቴ ብላኛለች ብሎ ከፍቶታል። በጣም እንደከፋ ያስታውቃል። በፊት ልብስ ሲገዛለት ይነግራል። ያ ርኩስ መናጤ አባቱስ መጥቶ ያውቃል? አይ እሱንስ እንኳን ካየሁት ቆየው ውዴ፣ አይቼው አላውቅም። ተገጣጥመንም አናውቅም። እሱ እንኳን እኮ ትንሽ ቢያግዘኝ እንኳን እሱን እንኳን ችሎ ቢያስተምርልኝ መጥቼ አንድ ወር እንኳን ጸበል ተጠምቄ ብመለስ። የኔ እናት ለምን አትጠይቂም? አትደዋወሉ? ነይ አንቺ ካንቺ ህይወት በላይ የሚበልጣለ እንዴ? ለልጅሽ እኮ ባለፈው ለቤቱ መጨረሻ ምናምን ብሎኝ እጄ ላይ ነበረውን የ3 ወር ደሞዜን 3000 ብር ላኩለትኝ የቅባት እንኳን ሳላስቀር። አሁን ደግሞ በዓል ደረሰ ሲሉ አሁን ረመዳንን ሰዎቹ ጊፍት ስጦታ ይሰጡኝንም አደራርጌ ለማየ ላኩላት። የምን ቤት ስትይ ነው እንዴ ሰማሁሽ? የአዲስ ቤት እየተቆጣ የእናቴ ያው እችኛዋ የእንጀራ እናቴ አይደለች? ያኛው እናቴ ስትሞት የነበረው አቀራርኩት እንዴ ጠቅልል አርጋችሁ ሰው እየወጣ ነው። ሞቅ አርኩት። ኧረ እማዬ ቤት እየተሰራ ነው እንዴ? ለመሲ ቤት እየተሰራለት ነው እንዴ? ኧረ እኔ የሰማሁት ነገር የለም። ይሄንን ነገር አጣሪ። እኔ አጣርቼ እነግርሻለሁ ማሬ፣ እኔ አጣርቼ እነግርሻለሁ። በቃ እሺ። ያቺ ሚጣ የምትባለው እኮ እዛ ነበረች። ቅድም በድሉን አገናኝም ብያት፣ እስቲ ወይ አብራችሁ ነው አውሩና አጣርታችሁ ንገሩኝ። በቃ ደውይላትና አጣርልሻለሁ። ገንዘብሽንም ዝም ብለሽ አተላኪ ልጄ። ሰው ከፍታ እንትን አትበይ። ቻው በቃ ሴትዮ ይጣራችኝ። መሲ ፍቅረኛሽ ጋር ደውይ። አዲሱ ፍቅረኛሽ ጋር በማርያም እኔ ጋር ደውይ። አንቺ ወንድ ነሽ? እኔ ወንድ ነኝ። እሺ ማለት ሰሃን ማጠቢያ ነው ወይስ ምን ሆንክ? ሰሃን ማጠቢያ ነው ወይስ ሪል ፍቅረኛ? ፍቅረኛ ኢትዮጵያ ነኝ እኮ እኔ መዳም ቅመም ነኝ። ኤፌክት አርጊ፣ የወንድ ኤፌክት አርጊ። የሚታየ ኤፌክት አርጊ የወንድ። ኦኬ የሰሃን ማጠቢያ ይሻላል። ሪል ፍቅረኛ የለም ባክሽ። የሰሃን ማጠቢያ ላርግሽ። የሰሃን ማጠቢያ አይፈልጥም አንቺ ኖ ይፈልጣል እንዴ? የሰሃን ማጠቢያ ነው ማርያምን። የሰሃን ማጠቢያ እሺ። ቆይ አትደውይ። ቆይ ቤቢ ዴደሽ በእናትሽ ያቺ ፋራውን አመት ባባ ከገነተረች እንጨስበታለን ነው የምልሽ። እቺው ገገማ ደወል። ዝም በይ ኔትወርክ ወንጄ ተቋረጠ። ይሄን ሁሉ እቃ ይሄን ሰገጥላት ማጋል ደወል። ሀቢባም አልገባችም፣ ነቲም አልገባችም። ቲክቶክ እንደውም ደብሮኛል። ሰሃን ይላጥ እኔና መሲ ያማን ነው። እኔና መሲ አንድ ላይ ነን ያለነው። ያ ገገማ ጋር ደውይ ያ ገገማ ኖ እኔ በሰማዓ ስለማወራ ሚታ አንቺ ጋር ነው የሚንኳኳ ነገር አለ። ስሚ አንቺ ፎቅ ነው ልታጸጅ ነው? ሴትዮዋ ተነሳች እንዴ? ተነሳችም አልተነሳች። በቃ እኔ ሄድፎን ያንን በቀደሙ ላወራው እኮ ነው። ኢጃዛ ስንሄድ ያገኘ ነው ላወራው። ዝም ብዬ ሰሃን አጣጥቢበት ሙድ ያዥበት። ምን አባቱ እነሱ ብቻ ናቸው። ጓደኛ ጋር ደውይና ፎቅሽን ቶሎ አጸዳጂ። እኔ አጸዳዳለሁ፣ አንቺ አውሪና በኋላ እናወራበታለን። የነ ሀቢባ የነ ሳራ የነ መቲ አጀንዳ ሳይጀምር ሄሎ ሄሎ፣ ሰላም እንዴት ነህ? እንዴት ነሽ?
ጠፍተሻል እኮ የኔ ወንድ ጠፋሽ። ሚጣ ኢማራት ነሽ? እሺ ኢማራት ያለ ወንድ ነው የምታወራው ነኝ እንደ ኢማራት ነኝ። ሰላም ውዷ እንዴት ነሽ? እኔዋ ጋር ሰላም ነው። ኧረ ምን እጠፋለሁ? ያቺ ካርሊፍቴ እኮ ከጨሰች በኋላ ባለፈው ወብ ስራ ወብ ያቺ ቤት ኢጃዛ ቤቷም አንቺ ከገባሽበት በኋላ ቀሚስ ገብቶበት አያውቅም ስልሽ። ኦኬ። እና ምን መኪና ተበላሸች? የት ነች? ቻርጃ ነች ወይስ የት ነች? ቻርጃ ነኝ። ያቺ መኪና ባለፈው ጨሰች አላልኩሽም? ኦኬ። ስንት አሉት ታዲያ ማሰሪያው? ኧረ አዲስ መግዛት ይሻላል እንደ ሀሳብ የሆነ መላ ምናምን ከበረጋገደልሽ ኢጃዛ ስትወርጃ አዲሱን ብንወር ከይሻል ለኔ ባንቺ የህይወት አዲሱን ጠይቅ እስኪ ፍቅሬ። ችግር የለም ታውቃለህ። ላንተ የምንባለ ኢትዮጵያ የመረቀነ የጦዘ ወንድ ነው እዚህ ያሉት ውዴ ማሬ የቸገረው የቸገረው የኢማራት አይደለም። አንቺ የቸገረው ነው የአዲስ አበባ ነው። ወንዱ እኔ ልሁን? አንቺ ማማት ስለምትል ይሆናለሁ ወንዱ። አንቺ ማማት ትቻለሽ፣ እኔ መቀልፈል እኔ ልቀልፈልሽ። ኦኬ። አንቺ ትቀልፊያለሽ ሚጣዬ እንደ ዱባይ። እሺ አንተ መስር ገባኝ። የዱባዩ ገባኝ። ቆይ የዱባዩ ዶብ እኮ የሚያደርገው ይሄንን ነው። የዱባዮቹ ይሄን ነው የሚያደርጉት። ቆይ ይሄን ነው የሚያደርጉት የዱባዮቹ። ወንዱ እኔ ልሁን? ያው በቃ መስል አንቺ ወንድ ሆኛለሽ፣ እኔ ሴት ሆናለሁ። አሁን ከሷ ጋር ጨርሽ። ስሚ የነ ሀቢባና የነ መሲ አጀንዳ ሳይጀምር ሳያቸው ሁለቱም አልገቡም። ልጅ ታምራለች። ያ በቀደመታ ካርሊፍት የወሰደ ያጅማኑ ባክሽ የደነደነሽ ነው ምትበይ መስሎሽ እኮ ነው። ድፍረት ምን ቢለኝ ጥሩ ነው። ምሳ ዱከም ልጋብዝሽ ያላለኝ እኔ ዱከም የት ነው እንግዲህ ዱከም ዱከም አይመቸኝም አልመጣም ወደዛ ይርቀኛል ምናምን ስለው እና ምግብ ቴካዌ ለሊራ አንቺ መልኩ እኮ ምን አለኛል እችን ይፈልጋል የሚበላ መስሎት ደውይለት ትንሽ ስራ አለችብኝ ደውይ እናወራለን። ያው ዳርግ ነው እኔ በሰማ አናውራው እችን ይፈልጋል ግን ሊበላ የለም እኛ ነጤ ነበር ሄሎ ቺፋራ ደውልሽ። ቆይ ሄሎ ውዴ በየኔ ፍቅር እንዴት ነሽ የኔ ማር? ሰላም ነው? አላህ ጠፋት እኮ ትላንትና ስትደውል ሴትዮ የነበረችና እንትን አላልኩም። አቀወሰችሻ እንዴት እንደምንከባከብሽ ስትመጪ። በቃ ማላረግልሽ ነገር የለም። እኔ የምልህ ምሳ በላ? እኛ ምሳ በልተን ዝም ብለን ቁጭ ብለን ነው አንዳንድ ዕቃ እያነሳን። ጀለስ በራጣ አምጥቶ በራጣ በላኝ። ያው ትንሽ ጊዜ ያው ያቺ መኪና ከተበላሸሽ በኋላ በራጣ ነበር በራጣ በላኝ። ቤት ምናምን ሩዝ አሰሩም እንዴ? ሩዝ ያው አስቤዛ ካላረግሽ ኢጃዛ ቤት ታውቂው አይደለ? ኢጃዛ ቤት እኮ አይመችም ለሁሉም ነገር። ያው እኔና አንቺ ብቻችንን እስክንኖር ድረስ በቃ ሻት ጥፋ እስኪደውልሽ አይደለም። ምን እደውላለሁ? ያው ኢንተርኔቱ እንዲቋረጥብን ነው። ያው የመኪናው ምዳለን። ቀጥታ ደውል። ስራ የለ ጀለስ ነው እኮ እየመጣ ራሱ ያን በራጣ የሚሰጠኝ ጀለስ ነው። ምንም የለኝም። ያው ታውቂያለሽ እናቴም ታማሚ ናት። ወንድሜም ስራ ፈቶ ኢትዮጵያ ላይ ትንሽ ቀን ስራ ፈቶ ኢትዮጵያ ላይ የተንገላታብኝ ደውለውልኝ ነበር። ብር ፈልገህ ነው? ና አንዴ ሴትዮዋ ደወለች፣ መልሼ ልደውልልህ። አንዴ ቀረች። ወይ እሺ ገሪባች እንደሆነ አትበላ ፋራ ትመስላለች እንጂ አሁን ለኔ ትደውይና የመዳም ቅመም የምትሰጠዋለች
ስሚ ሰሃን ጥብጥብ አድርጌ ጨረስኩ። ከዛ ምን ጥሩ ነው ናዓም አልኩ። ሴትዮዋ መጣች እንዴ ለጓደኛዋ ልደውል ብዬ ለአንቺ ልደውል ምስር ለጓደኛዋ ይችማ አትበላም ልበል። ቆይ አንዴ እኔም አንቺ መሲ ወንድ ትሆኝና እኔም እሰጣት እሺ። ከዛ በኋላ ለሷ ትደውልላት። እኔ ሰጪ የአረብ ሀገር ሆና ሰጪ የምታምን ሴት ነኝ እኔ። እንዴት እንደምትሰጡ ፀጉር ቤት እዛ ጋር ነው ያለው። ድምጼ የወንድ ሆነ ትሞት ድምጼ የወንድ ሆነ ባዩ ወንድ ነኝ አይደለ አለ እዛ ፀጉር ቤት ፀጉር ቤት ወይ እኔ ባዩ ወንድ ነኝ አይደለ? አዎ አንቺ በኢማራት ተሰምተሽ እኔ ተጪዋ ሴት መንጃ ፍቃድ ማወጣልሽ ገንዘብ መኪና ምገዛልሽ ምናምን ሁሉ ነገርሽን አስበዛሽኝ። ሚጣ ደግሞ እኔን ከሸኘች በኋላ የምታጫውታት ሴት ነች። ሚጣ ማለት ያው ሌላ ሴት ማለት ነው። አንዷን ኢጃዛሽ እኔ ሰጪ ነኝ። ቆይ ሰዓት ሊሆን ሰዓት ሆናል። እስኪ ልደውል የኔ ፍቅር በልቶ ይሆን ደውልለት እንዴ? ልደውልለት ስላልደወለልኝ ሄሎ ሄሎ ወይ ውዴ ልደውልለት እያሰብኩ ደህና ነኝ። እንዴት ነው ማሬ? አለው እና ሰላም ምንም እንዳልኩ ምን ነው ድምጽ አባት ምን ነው ድምጽ? የኤሲዩ ድምጽ ነው። የኤሲዩ ድምጽ ነው መሰለኝ። ትንሽ ውጋት ነገር ያለው የኔ ወድቅ ብርድ እንዳይመታ በስነ ስርዓት ልበስ። ኤሲዩ ችግር ነው። አመመክ እንዴ? ሐኪም ቤት ትሄዳለህ? ልውሰድክ? ልምጣ? መዳምን አስፈቅጃት ልምጣ? አይ ችግር የለውም። ሴትዮሽ የምትወጣ ከሆነ ኧረ እናቴ ምንም ላታስብ፣ እንደዚህ አትጨነቂ እያልኩሽ አይደል እንዴ? ችግር የለ አንቺ ስራ ቦታ ነው ያለሽው። እንደዚህ አትጨነቂ እያልኩሽ አይደል እንዴ? እንዴት ነው የማልጨነቅልህ የኔ አባት የኔ ጌታ? ያላንተ ማናለኝ? ኢትስ ኦኬ በቃ አንቺ እንደዚህ አትጨናነቂ። ደግሞ ስራ የለም። በዛ ላይ ያው መንጃ ፍቃዱንም እየጨረስኩ ነው እንደ እግዚአብሔር ፍቃድ። በቅርብ ደግሞ እቁቤንም እየጣልኩ ነው እንትን እላለሁ። እሺ ለመዳምም ነግሬያታለሁ ወንድሜ ስራ የለውም ብዬ እሷም ታግዘኝና የሰራ መኪናም ቢሆን ገዛላለሁ። እሺ እሺ እናቴ አትጨሪ፣ ዝም ብለሽ በቃ ይሄ መኪና እንትን ለማለት ይሄ መኪናውን ለማስተካከል ወይ ደግሞ ሴትዮሽ የምትወጣ ከሆነ ትንሽ ብር ምናምን ታስገባለህ። በቃ ችግር የለውም። አሁን እጅ ላይ ምንም የለም። በቃ እነግራታለሁ። ሴትዮዬም ትንሽ አግዝሻለሁ ስላለችኝ በዚህ ወር እቁብ ለኔ ነው የሚሰጡኝና ችግር የለውም። ምንም አታስብ እሺ የኔ አባት። ካመመ ደግሞ ሐኪም ቤት ሂድ። ችግር አንቺም ከዚህ ሽንት ቤት ከማጠብ ምናምን መውጣት አለብሽ እና መኪናውን ወደ ስራ መግባት አለብሽ። ችግር የለውም የኔ ውድ ችግር የለውም። እኔ እንትን እልና ያው ሲመጣ ታሳድራለሽ። ያ በቃ እስካሁን አልበላ ነው። አይ ትንሽ ቀመስኩኝና እንትን አልኩኝ ተኛውኝ ዝም ብዬ እንትን እና ሐኪም ቤት በቃ መዳም ስራን እኔ እነግራታለሁ። አስቸኳይ ነው ብዬ ወንድሜ ታሟል ብዬ ብር እንድታስገባልህ 1000 ብር እንድታስገባልህ እነግራታለሁ። እሺ ምንም አታስብ የኔ ውድ። እሺ እናቴ አንቺን የሰጠችኝ ቅድስት ኪዳነ ምሕረት እውነት የእናቴ ጸሎት ሰምቷል። በስደት በምድረ በዳ ላይ አንቺን የመሰለች ፍቅር እናት ሚስት በቃ ሁሉ ነገር የሰጠኝ ፈጣሪ ይመስገን። ሁሉም ነገር ይስተካከላል። እኔ እስካሁን ድረስ ምንም ነገር እንዳይጨንቅ ምንም እንዳትጨነቅ። ተነስ በቃ ውዴ ተነስና ተጣጠብ፣ ቡና ምናምን ጠጣ፣ ነቃ ነቃ በል። ካመመ ደግሞ አሁን ለሴትዮዬ ቴክስት አደርግላታለሁ 1000 ድርሃም ትራንስፈር ምታደርግልና ሄደህ ታይ። እሺ
ፍቅር አንቺ እንጀራ መግዣ ከሌለሽ 500 ብሩን አስቀሪና 5ቱን ላኪ። ችግር የለውም አንተ ጋር ይቀመጥ። አሁን አንድ ከ15 ቀን በኋላ እመጣለሁ። እረፍቴ ነው እመጣለሁ። እሺ እኔ እናቴ እንዴት አድርጋ ብትጸልይልኝ ነው አንቺን የመሰለች ንግስት እንደ ንግስት ማኖር ነው የምፈልገዋለች። የኔ ውድ እንዴ ታውቂያለሽ፣ ከዚህ በላይ በቃ የሆነ ጠዋት ተነስቼ በፊት የጸሎት መጽሐፍ ትዝ የሚለኝ ልጅ አሁን አንቺ ብቻ ነሽ እናቴ ትዝ የምትይኝ እና ትላንት ራሱ ለማዘር ስናገር እንዳታስቀይማት ያለችኝ። እንዳታስቀይማት እች ልጅ ያስቀየምክለት እህል ውሃ ያበቃል አለች። ደህና ናቸው። እረፍት ስወጣ አወራቸዋለሁ። ለነማዘርም ለባህል የሆነ ነገር ትላንት ስታለቅስ ኧረ ማሚኒ አላስከፋትም እማዬ ምናምን አልኳት። ችግር የለውም ሰላም በልልኝ። እኔም አወራቸዋለሁ። ለባህል የሆነ ነገር እንደውልክላቸዋለሁ። ችግር የለውም አወራቸዋለሁ። ማታ ላይ እደውልልሃለሁ። እሺ ትንሽ ስራ አለብኝ። እናወራለን። እሺ ታውቂያለሽ ደሞድሽ አንቺን ነው ማስበው። ሁሉ ነገር ስራመድ ስቆም ስተኛ ስባንን ሁሌ በቃ አንቺ ማለት የልቤ ንግስት ነሽ። የኔ ንጉስ እኔም እንደዛው በጣም ነው የምወድህ። በጣም ራስህን ጠብቅልኝ። እሺ እኔ ፍቅር አሁን ልተጣጠብና ሴትዮሽ ስታስገባ ብሮ ፈታ ብዬ ደግሞ አወራሻለሁ። እሺ ነው ዳውን ነግራታለሁ። አሁን ታስገባለች። በቃ እሺ መልካም ቀን እና እደውልልሃለሁ በመሃል። እናንተ ብቻችሁን ትበላላችሁ እንዴ? ምን ሆናችሁ ነው? አንተው ባትኝ እኮ ሴቷን እያወራሁት እኮ ነው። ምስር እንዲህ ምናምን የኔ አባት እንደምን መንጃ ፈቃዱን ጨርሼለት ይሄ መኪናም ብገዛለት በቃ እኔም ትንሽ ሰራ አድርጌ የራሳችንን ቤት ተከራይተን ትርፍ ብለን እንኖራለን። ከኢጃዛ ቤት ደውሉ አንድ ደውሉና ልግባ ወደ ኩሽና። ደውይለት ለሷ። ምን ልበላት? እኔ ለሷ ልደውልላት ወንዶኜ? አንተ ከኔ ገንዘቡን ትከፍያለሽ፣ ከሷ ጋር ታጠፊያለሽ። አንድ ከንዙ ተከፋያለች፣ አንድ ደግሞ አብራ ምታጠፋለች። ኦኬ እሷ አንቺ የቻርጃዋ ሚስቴ ነሽ፣ ሚጣ ደግሞ የአላይኗ ሚስቴ ናት። ኦኬ ዱባይ ነች፣ ዱባይ ከፋይ ነች። እሺ አይለም አንተ ማትረባ ምን ሆነ ነው አለሽ? እባክሽ ከዛች ጋር እያወራሁ ነበር። እንዴት ነሽ? ያቺ ደወለችን? አዎ ደወለች። የት ሆነሽ ነው? ኧረ የሆነ ላይ ሂውማን ኤር ምናምን እያየሁ ነበር። የሆነ ጥፍሬንም ልሰራ ምናምን ፈላልጌ ነበር። ምን ብር የለክም አልቀፈልክም? እሷ እስቲ አሁን 1000 ብር አስገባለሁ ብላለች። ችግር የለ። እኔ የምልሽ ያደላለው ብሩን አላስገባም እንዴ? ደላላው ፋራ ነገር በእናትህ ጃስ ምናምን ሲሉት እኮ ጠፋ። በቃ እስቲ 1-2 ሰው አይዲ እንሰራለን ምናምን ብለሽ እንትን በይና ተፍተፍ በይ። ከዛ እነሱ ላሽ እናረጋለን። የወንድሜ ጀለሶች እመጣለሁ ብሎኛል። 300 ሺህ ነው 400 ሺህ ትከፍላለች ስላቸው ፊስ ብሏል። የእነሱን እናጋትራቸዋለን። አምሺ በቃ እሺ እንደዛ አድርጊ። ስሚ ተመረመርሽ እንዴ ደግሞ አንተ? እኔ ዝቅ ነው ማረገው። ምን ያችን ፋራዋ ሚስት መሰልኩት ትደበራል። በቃ ደውልልሻለሁ። አሁን ጀማል ደውሎልኝ ልሄድ ነው። አውሪው ካቀባበለች የማኔር ምናምን መግዣው ፀጉሬ ምናምን ደብሮኛል ወይ ያለችኝ። በቃ ደውልልሻለሁ። አሁን እኔ ቻርጅ አለ እንዴና እናጠፋው ነው። በቃ እሺ እሷ ታዋጣክሽ። አንተ አዳም ምን ሆነሽ ነው ጓምቲው? እና ምንድነው በቃ ዘዳይ አካብለን እኔም ልሰራ ምናምን ጸዳ ብለን አብረን እንደርበት። ምንድነው እኮ አብረን እናድራለን። ቤት መምጣት አለብሽ። ቤት እና እኔ የትኛው ጃዛ ነሽ ያለሽ? ወይ ጀማል ጋር ነሽ ወይስ የትኛው ጋር ነሽ ያለሽ? እኔ ዱባይ ነኝ። እሱ ወርዳለሁ ዝቅ ላላ ዱባይ እሷ እንድታየኝ ነው እንዴ ዱባይ መመጣው? ምናልባት ከሰዎቿ ጋር ሞል ምናምን ልጆች ህፃናቶቹን ይዛል ትወጣ ትችላለሽ። በቃ ቻው በቃ
በቃ ቤቱን አለጣጥፈህ ጠብቀኝ። ምንድን ነው አየሩ ቶሎ ታስገባው ነው ማንበር በቢራ ምናምን ገዝ አይዲ ምናምን የሚሰሩትን ልጆች ፈልጋለሁ። ስሚ ያቺ የመጀመሪያዋ ሴት እኮ ያቺኛዋ ዜነባን ታውቂያታለሽ? የአጅባራ የአጅማኗ በቃ እኮ ወልዷለሁ ምናምን ብላ ጓለች። በቃ የዳር ነብረ ግጅራትን ተፋራረ ሊስቱ ነው የሚከታቸው እኔ ነው ኧረ በስመ አብ አይደብረኝ እኔ ነው ከራበኝ እበላለሁ። አቢባ ጋር ከደረሰ ግን ወር ነው ከባድን እዚህ ጋር ነገሩን በፊክስ ምናምን ፊክስ ማድረግ ታውቂያለሽ። ሀቢባ የሌለ ገገማ ናት። በቃ እንትን ካለች ፎቶ ምናምን ትፖስታለች ማለት ነው። በረጃ በርክስ ምናምን ትላለች ሀቢባ እኮ በእናትህ። እነዚህ ያውልሽ እኔ እዚህ ብትገባ እዚህ እነ መሲ ጋር ምናምን ፎቶ ነው ያወጡት። ገባሽ? እዚሁ ስለሆኑ ማለት ነው። አላ በቃ አንተ ዝም ብለህ ዝቅ አድርጎ ነገሩ ወይ ደግሞ ኧረ ያቺ ተፍ ተፍ በለው። ያንንማ ግዴታ የሻፈርኩበት ዩማን ይራለ ካልሆነ ለኔ እናንተ የመጨረሻችን ነው። በቃ እችኛዋ ጋር ደውላታለሁ። የአቡዳቢ ዋጋ ቻው። በቃ የቤት ኪራይ የሚከፍለው ዋጋ እኔ ምልክ ያቺ አንድ ቀን እንደውም ታሌክስ ቤት ስንሰብክ ያየናት ልጅ ያቺን በቅርብ እንደውም አዲስ ላይ ምናምን ጠፍቼ ነው መዳም ቤት ገባሁ ምናምን ብላለች። እሷን ይኸውልሽ ከሰው ጋር ማገናኘት የለብሽም። ትንሽ መበላት አለበት። አካባቢውን ምናምን ማየት እኮ እንደ ሰመጠችው ደሞዝ ምናምን ደራርሷል አሉ። አሳ ማምጣታ ምን ነው? በቃ እንደዛ እናደርጋለን። ጀዋሯን አቀባብልሻለሁ። አንቺ በስድስት አሳ ማምጫት ያላትን ጨላ ተቀባብለሽ ባዶ ያለበቅ ያራዳል ስራቻ ይነገር ጭሱ ይመጀ እሺ ማች ይሄ ደግሞ ንፍጣም ዝም ብሎ ተቀባብሎ አምጥቶ አያቀብለኝም እንዴ? ወደድኩሽ ማለት ሊደው ላይ ገባለታለሁ እናቴ ከዛማ ማራዳምጠው ነው ብላችሁ ቸከሳ ቶሎ በቃ ጅል በቃ ብሩን ተቀባብሎ ከችኮቹ ጋር ሊመጣ ነው። እንገዛታለን። ያን ማለት ማታ ክለብ እንወጣበታለን። 6 ነጥ አደርገዋለሁ። እሺ መች ዝግጁ ነኝ እመጣለሁ። ስታይ የምትባባሉት ስሚ ምስር በቀደመታ ስሚ ይሄ የአጅማን ድራይቨር ሪካርዴን ይሄ ወንዶች ምናምን የአጅማን ወንዶች ምናምን ያልኩት ይሄ ድራይቨሮች ማለት ነው። እንዴት መስል ሚስጥር ታወጫለሽ እያሉ በዋትስአፕ ሚስጥር ታወጫለሽ ተባልሽ። ሳሮንዬ ጨዋታ ይዤ ነው። እሺ ቴንኪ ማሪ ሪከርድ ሲፖሰት እመኑኝ አቀሳሰረ ነገር ያመጣል። ምን ሊያስተምሩ ነው ተብሎ ተጠንቀቁ። ይደረግ ችግር የለም። ምንም እንደሚመጣው ነገር ለእኛ ተውት፣ አያሳስብም። የእኛ ሰዎች የሚያደርጉትን የተናገር ሀቁን እኮ ነው እንዴ። ምንም ውሸት አልጨመርን ያለውን ነው። ከአንዷ እንትን ይላሉ፣ ከአንዷ ጋር ያጠፋሉ። ሀቅ ነው። ደፋር ምን ውሸት አለው ደግሞ? አልጨመርን አልቀነስን። መስጠትሽን እስካላቆምሽ ድረስ እኛ መውራታችን አላቆም። በቀን ነው እንደው የምናወራው። ለፋሲካ እንትና ለነገ ፈቅደ ወደ ነበር ሰዎች እና መጣ ነበረ ቤተክርስቲያን እጃዛ ነው የታክሲ ነው። ነሽ ደህና ነሽ ወይ? ሰላም ነሽ ወይ? 2000 ምናምን ሰዎች አሉ። ሁሉም እንኳን አመት ማለት ባያወራል አይደለ? እንግባ ሎኬሽን አሊ ሰምተሽዋል? አሊና ወክሹም ይታ መሲ አልጋ ቤት እንዳለ ሴቱ እየከፈለ ወንዱ ቁጭ ብሎ ሶፋ ላይ ሴቱ እየከፈለ መሲ እኔና አንቺ አላየንም። እንትን ሄደን ይሄ ምንድነው? እኔ እስከ ሴቶች ጋር ነው የሚሄደው። እዛ ምን ነበረ ቅድስ ክትፎ በየምግብ ቤቱ እኔና አንቺና እንትና ሁሌ ሴት እዚህ ሰፈር ሴት በየምግብ ቤቱ ምግብ በልቶ ወንዱ ጥርሱን ይቦረቡራል። ሴቷ ሄዳ ቦርሳ ከፍታ ካሼሪ ትቀብላለች። እመቤቴ እሱ አይደለም ልንገርሽ ማሬ ስሚ፣ አንድ ቢልዲንግ ላይ 2 እና 3 ሴት ይዟሉ።
አያደርጉም። ግጥም አድርገው ነው የሚከፍሉት። ግጥም አድርገው ስሚ፣ እኔ ይኸውልሽ፣ እኔ ምግብ ቤቱን ስም ይኸውልሽ፣ በቀደም የሆነ ምግብ ቤት እኔ ሙኒት ሳሪ ፎዚ ምናምን ነበር። ስሚ፣ ቀይ ጆሮ ጌጥ፣ ቀይ ጆሮ ጌጥ፣ ቀይ ሊፕስቲክ፣ ቀይ ሪባን እዚህ ጋር ከዋሻው ማሚ ከታች እየሰማችሁኝ ነው። ልብ ባሉ ጻፉ፣ ምለውን ጻፉ። ጆሮ ጌጥ ቀይ፣ ሊፕስቲክ ቀይ፣ ሪባን እዚህ ጋር ቀይ፣ ጥፍር ቀለም ቀይ፣ ሸዋሊያ ቀይ፣ ባሏስ ቀይ ሌዘር የቫላንታይን ቀን ይሆናል። የቫላንታይን እንዳይ ነበር መቼ ለታ በቀደመታ ደግሞ ስሙ ማለት ከወጣ ሰፋይዛለች። እሷ እንደዚህ እጅ በቃላ ላይክ እንደ ፍቅረኛ ሐረካት ልታሳይ ትፈልጋለች። አይኔ ያምራ ይኸውልሽ እናቴ ትሙት እነ ፎዚ አይኔናታ አርፈሽ ቁጭ በይ። እዚህም ደግሞ ምን አግብቶሽ ልትጣይን እታች ዱካን ማለት ነው። ይበላ ኦርደር ያረግና ይጻፋል። ደሞዟን ተቀብላ ስትመጣ ይዟት ወርዶ ክፈይላትና እሷ እየከፈለች በር ላይ ሌላ ጠብሶ ስልክ ይቀበላል። በአይኔ በብረቱ አይቻለሁ በአይኔ። ከዛ ደግሞ አንቺ እከልኩ የእንትና ሚስት ባል ነው ስትባል መጣች ብድንቻ መጣለኝ። ለወጣ ነው እኔ በይ ለወጣ ነው ስሚ። ከዛ ማለት ነው በአመል አይለቀኝም አይደለ? ልጅቷ ልትከፍል ስትል ስሚ ታይልል አመል አይለቅ። ከዛ ፎዚ ምን ብትለኝ ጥሩ ነው መሲ ያለችኝ እንጆስቲ በማያገባሽ ምን አገባሽ አለች። ቤቤ ስሚ ሪካርድ አለ ብዬ እኮ ነው ምን አገባሽ አለችኝ ፎዚ። ማን በማለሽ ከዛ ማለት ነው ታውቂያቸዋለሽ። ቦግ ብለው ነው የሚመጡት ከኢጃዛ ሲወርዱ ቦግ ብለው ነው የሚወርዱት። አዲስ ቦርሳ አዲስ ጫማ። በነገራችን ላይ ሚጣ ልንገርሽ ፋራ ነገር አይደለም። ለሱ ስትል ነው አዲስ ነገር ራሱ የምትለብሰው። ለሱ ብላ ነው በጣም ስለሚያምኑ ነው የምታወጣው። ሚጣና ምስር ልንገራችሁ፣ እኔ አብዛኛውን ጊዜ እንደዚህ ስለማቅ ነው። በጣም የዋህ በጣም ሰው ስለሚያምኑ ወንዶቹ ሰው ህታ ሲበሉ እኮ አንቺ እንዲህ ብለው ባድሜ ዘመቻ ሄዱ እኮ ነው የሚመስሉሽ ወንዶቹ። ሴቷስ እንዲህ። እኔ ደግሞ አልችልም ልጣላ። እኔ አሁን አልሄድም። ፎዚን ጠይቂያት። ሁሌ ወይ አቅፏት ሲሄድ ልቃቃት። በቀደም መስታወት ከፈትኩኝ። ፎዚን እንደው ሼር አድርጊላት። መስታወት ከፈትኩና መሲ ብርጅስቶን በእኛ አውቀሽ ደንግጣ ትልቀቀው አልኩኝ። ፎዚን ነው ረጅ ብላ መስታወቱን ቆለፈችብኝ። አልወድ ብላ ማንም ፈራው ነው የሚበላ የለም። ልጆቹ የኛ ልጆች ስለሚያምኗቸው ነው። ሰው ስለሚያምኗቸው እንደዛ ቆንጆ ሆና ኢጃዛ ወርዳ እሱ ምግብ ቤት ከሆነ ወይ ሽንት ቤት ሄዶ ሌላ ሰው ዝርክርኳን ስልክ ይቀበላል። እሺ አንድ ሪከርድ ላሰማችሁ። ታስታውሷታላችሁ? ችልጅ እንኳን አደረሳችሁ እንኳን አብራ አደረሰን በይል። እሺ እንደሶኛ ሎኬሽን ያች አበሻ ቤት እየሰራች እንትን ብለዋት ነው ያልኳት። በዓልን እኔ ጋር እንድታሳልፍ ሰውየው ፈቀደላት። የሆነ ጊዜ አበሻ እንደዚህ አንገቷ ደግሞ ማለት ነው ፀጉሯን እሱ ጋር ለመሄድ ስለምትፈልግ ሳትፈልግ ፀጉሯን ትሰራለች። ያለ ፕላን እሱ ጋር ስለምትገናኝ ጥፍሯን ትሰራለች፣ ጫማ ትገዛለች፣ አዲስ ጫማ አዲስ ቦርሳ ታደርጋለች፣ አዲስ ልብስ ትገዛለች። ይሄ ለራሷ ብቻ አስቢ። ከዛስ እዛ ሄዶ ደግሞ ከበሉ በኋላ እሱ እኮ ነው ተንጋግቶ ማጉረስ እንኳን አያጎርሳትም እኮ ይታርጎ በልተው እሱ እንትኑን ይጥላል፣ እሱ አይዳ ትከፍላለች። ምስርና ሚጣ ዝም ብላችሁ አውሩ። አጎቶቼ መተው ነው። እሺ እያፈርሽ ነው የምታወሪው። አረ